Itiyoosaat dhaabbilee qooda fudhattoota adda addaa waliin ta'uudhaanii bara 2012 irraa eegalee tajaajila saatalaayitii kennu kan eegale yoo ta'u yeroo ammaas chaanaliiwwan 136 oltu irratti tamsa'a. Hojiiwwan hangayyoonaa hojjetamanii fi gara fuulduraatti hojjetamuu qabu laalchisee mariin qooda fudhattoota hirmaachisee Finfinneetti taa'ameera. Waltajjicha irratti Daarektarri olaanaan abbaa taayitaa miidiyaalee Itoophiyaa obbo Mohammad Idris Itiyoosaat dhaabbilee televezyiinii amantiif, daldalaaf, uummataa fi kanneen birootiif tajaajila kennaa jiraachuu eeranii ammallee dhaqqabummaan isaa daran guddataa jiraachuu himanii jiru. እንዳሰብነው በአሁን ሰዓት ኤስኤስ ከ70 በላይ የሚሆኑ የሃይማኖት የኮመርሻል የፐብሊክ የሚዲያ ቻናሎችን ሎካል ቻናሎች በኤስኤስ ላይ ያሉ ከዛ በተጨማሪ በኢትዮጵያ ውስጥ ይሄ የሳተላይት ዩዘርስ ወደ 18 ሚሊዮን አካባቢ ነው አይደል? ከዛ ውስጥ 17 ሚሊዮን አካባቢ ቤቶች ላይ ኤስኤስ ይደርሳል። ይህ በጣም ከፍተኛ ተደራሽነት ያለው ነው። ወጣ ገባ አንዳንድ ጊዜ ከኳሊቲ ጋር ወይም ከተለያዩ ጉዳዮች ያሉት ፕሮብሌሞች ቢኖርም የከፋ ጉዳት ሳይደርስ እስካሁን ድረስ ለአገልግሎት መስጠት ችሏል። ይህን ግን የሆነ ቦታ ላይ ቆሞ እስካሁን ድረስ የመጡበትን ወይም የተመጣውን ሁኔታ መገምገምና አሁን ላይ የተገኙትን ውጤቶች ሰለብሬት በማድረግ በቀጣይ ሊኖሩ የሚችሉ ግንኙነቶችን ግን በጋራ በመገምገም አብሮ መስራት ያስፈልጋል። Adeemsaan gammaatti ittiin dhufeerraa dandamachuudhaanii hojii gara fuula duraa irratti xiyyeeffachuu akka qabu akkasumallee tattaaffii dhaabbatichi taasisaa jiraachuufis abbaan taayitichaa deeggarsa barbaachisu kan taasisu ta'uu himaniiru. እኔ ከማኔጅመንቱ ጋር ባደረኩት ዲስከሽን ማኔጅመንቱ ካሁኑ ጀምሮ ይህን ሳተላይት ላይ የሚኖረው ላይፍ ስፓን ሲያልቅ ለመተካት እንቅስቃሴ እንደጀመሩ ገልጸውልኛል። ይህን ግን በግልጽነትና በእምነት ላይ የተመሰረተ ግንኙነት መፈጠር ስላለበት አለ የምትሉትን ቴክኒካል ፕሮብሌም ከግንኙነት ጋር ተያይዞ የሚፈጠር ፕሮብሌም ካለም ከኮመርሻል ጋር ተያይዞ እየገጠማችሁ ያለ ፕሮብሌም ካለም ይህን ነገር የምትነጋገሩበትና በቀጣይ የምንሄደውን ጉዞ በመርህ ላይ የተመሰረተና በቀጣይ የሁላችንም ጥቅም የሚጠብቅ መልኩ ለማስኬድ እድል የሚሰጠን ይሆናል። በዚህ ዲስከሽን ላይ የሚፈጠሩና ነጥረው የሚወጡ አሁን ያለው ቲም መመለስ የማይችለው ቻሌንጅ ካለ አሁንም ለኤስኤስ መሀል ላይ ላለው ማኔጅመንት ፑሽ የምናደርግበት ቻናል ስላለ ወደዛ አቅርበን የምንወያይበት እድል ይኖራል። ኢትዮጵያን ዳይሬክተር ኢንስቲትዩት ጂኦ ስፔሻሊ ፊ ሳይንስ ያዋ ኢትዮጵያ ቤተልሔም ንጉሴ tajaajilli gama Itiyoosaat baasii guddaa Itiyoophiyaan saatalaayitiidhaaf baastu hir'isu tajaajila qulqullina qabuu fi baasichaan walgitu kennuu dabalataan ijaarsa hawaasummaa fi aadaaf safuu biyyattii eegsisuu keessatti illee gahee olaanaa bahaa jira jedhan. ኢትዮሳት ከሐሳብ ወደ ትግበራ ሲገባ ሶስት ሜን ሐሳቦችን ይዞ ነበር የመጣው። የመጀመሪያው ቀደም ሲል ኢትዮጵያ ስታወጣ የነበረውን ለትራንስፖንደር ስትከፍል የነበራቸውን የወጪ የውጭ ምንዛሬ መቀነስ ነበር። ሁለተኛው ዋጋውን የሚመጥን አገልግሎት እንዲያገኙ ሚዲያዎችን ማስቻል ነበር። ከዛም አልፎ ግን እነኚህን አብይ ጥቅሞችን ከመስጠት ባለፈ የማህበረሰብ ባህል ግንባታ ላይም ትልቅ አስተዋጽኦ ነበረው። ወጣቶች ባህላቸውን የጠበቁ ኢትዮጵያዊነትን የሚያንጸባርቁ እንዲሆኑ ኢትዮሳት ከፍተኛ የሆነ አስተዋጽኦን ሲያደርግ ቆይቷል። ከዚህም በተጨማሪ ኢትዮሳት 2013 ላይ ወደ ትግበራ ሲገባ እነኚህ ሁለት ትልልቅ ተቋማት የአሰልጣኞች ስልጠናን አዘጋጅተው ነበር። በዚህ የአሰልጣኞች ስልጠና በኢትዮጵያ የሚገኙ ሁሉም የቴክኒክና ሙያ ተቋማት ላይ የሚገኙ መምህራን የአሰልጣኞች ስልጠናን አግኝተው በኢትዮጵያ የሚገኙ ወጣቶች ጊዜያዊ የስራ እድልን እንዲያገኙ አድርጎ ነበር። ይህ እንግዲህ ኢትዮሳት ካስገኛቸው ጥቅሞች ውስጥ በጥቂቱ ነው ማለት ነው። አስቀምጠን ሄድነውም ግብ ነበር። አሁን ላይም ደግሞ በተወሰነም ደረጃ ማሳካት የቻልነው ግብ ነው ማለት ነው። እንግዲህ በዛሬ ወርክሾፓችን እነኚህ ነገሮች እውን መሆናቸውን ሐሳብ ብቻ ሆነው አለመቅረታቸውን መወያየትና መገምገም ያስፈልጋል። ይሄ እንግዲህ የወርክሾፑ አንድ ዋና ተግባር ይሆናል ብዬ አምናለሁ። Fuuldurattis Itoophiyaan saatalaayiti kominikeeshinii mataa ishee akka qabaattuufis hojjetamaa jiraachuu himaniiru.
Itiyoosaatitti pirezidaantii ittaanaa dhimma gabaa Afrikaa fi Eeshiyaa kan ta'an Biin Vaayin dhaabbatichi kana boodasii hojii isaa daran cimsa qulqullinaa fi dhaqqabummaa isaa daran guddisaa maamiltoota isaa waliin kan itti fufu ta'uu himaniiru.